ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ቶፊቅ እባላለሁ። የጤና መረጃ ባለሙያ እና የቢዝነስ አድሚኒስትሬሽን ባለሙያ ነኝ። ዛሬ የማወራላችሁ ጉዳይ በምን ዙሪያ መሰላችሁ? በጫት ዙሪያ ነው። ጫት ማለት ከጥቅሙና ከጉዳቱ ልጀምርላችሁ እና የኔን የላይፍ ህይወቴን ማለት ነው የጫት ታሪኬን ትንሽ ለእናንተ ለማውጋት ፈለኩኝ ማለት ነው። ጫት በጣም ሙድ የሚያመጣ ነገር ነው። ሙድ ያነቃቃል። ሰውን በጣም ነው የሚያበረታታው ማለት ነው። ጫትን ስትቅም ሶሻል ላይፍ በጣም ይሻሻላል። ከሰው ጋር ተግባባለህ። ሰውም ወደ አንተ ይመጣል፣ አንተም ወደ ሰው ትሄዳለህ። ጫት በጣም ሙድ ያመጣል። ምርጥ ነገር ነው ማለት ነው። ይጠቅማል። ጥቅሙን እያወራው ስለሆነ በጣም በደንብ አድምጡኝ ማለት ነው። ጫት ሶሻል ላይፍ ብቻ ሳይሆን የተለያዩ ነገራቶችን እንድታነብ፣ የተለያዩ ነገራቶችን እንድትሰራ ያደርጋል ማለት ነው። ኢነርጀቲክ ያደርግሃል በሰዓቱ ማለት ነው። ትነቃቃለህ። ሌላው ደግሞ ምንድነው የምትሄድበት ቦታ ካለለክ እሱን ይዘህ እሳትህን በአንድ ቦታ መግደል ትችላለህ። መግደል ሴንስ ያው መግደል አይደለም የምንለው እኛ አበሾች ሰዓትን አክቹዋሊ መግደል አልነበረብንም። ግን ያው ተደብረህ የምትሄድበት ስታጣ ጫትን ይዘህ ጊዜን ታሳልፋለህ ማለት ነው። ያ ማለት አልባሌ ቦታ አትቆምም። የሆነ ቦታ ላይ ስብስብ ብለህ መቀመጥ አንድ አድቫንቴጁ ነው ማለት ነው የጫት። ሌላኛው የጫት ጥቅም እንግዲህ እሱን ይዘህ የጣልከውን ዘመድህን ኦር ብዙ ጊዜ ሳትገናኝ የቆየኸውን ዘመድህን እሱን ይዘህ ሄደህ አጫውተህ ፏ አድርገህ ዘና አድርገህ መመለስ ትችላለህ ማለት ነው። ሌላው ለቅሶ ቤት፣ የሆነ ሰርግ ቤት፣ በቃ እንደ ሶሻል ላይፍ ለማጠናከር በጣም ነው የሚጠቅመው ማለት ነው። ስፔሻሊ ሰርግ ቤት፣ ለቅሶ ቤት ዘመድ ጋር ምናምን ተይዞ ይኬድና ለመጫወት ከሰው ጋር ለመግባባት ውስጣዊም ውጫዊም ሶሻል ላይፍን በጣም ነው የሚያበረታታው ማለት ነው። ሶ ይሄን ልበልና ጫት ምንድነው ጉዳቱ ወደምለው ደግሞ ልሄድላችሁ። የጫት ጉዳት አንደኛ ያንተ ጭንቅላት በዛ ጫት ሲወጠርና ሲያዝ በሌላ ነገር ልነቃቃ አይችልም ማለት ነው። ያ ማለት ተፈጥሯዊ የሰው ልጅ ጭንቅላቱ ያው ብሩህ ነው። 24 ሰዓት ንቁ ነው። ምንም